السلام عليكم ورحمة الله وبركاته. هون ما قررتوا حديث اللي هو اللي قوم بيجي استولوا ميقرمين حديثنا يا مؤمنين لنا يا منافق بحري رسول صلى الله عليه وسلم ايان نصصروا እንዲህ ይሉናል صحيح البخاري ላይ የተዘገበ ትክክለኛ የሆነ ሐዲስ ነው። ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም? مثل المؤمن كالخامة من الزرع ይላሉ تفيئها الريح مرة وتعدلها مرة አሉ። የሙእሚን ምሳሌ እንደ ከኻመት الزرع ነው አሉ። ኻመት الزرع ማለት አንድ የዚህ ዛፍ አይነት ወይም የተክል አይነት አለ። ንፋስ ቀኝ ግራ ያለ ያላትመዋል፣ ያንገዳግደዋል። ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ በጣም እንትን ይላል። እንትን ነው ፍሌክሲብል ነው ዛፉ። ንፋስ በቀላሉ ያወዛውዘዋል። ግን የሚገርመው ነገር ንፋስ ሊያወዛውዘው ይችላል እንጂ ከስሩ መንግሎ ሊነቅለው አይችልም። ሙእሚንም እንደዛ ነው እያሉ ነው ረሱል ሰለላሁ ዐለይሂ ወሰለም። የተለያዩ የህይወት ውጣ ውረዶች ያጋጥሙታል። ነጋዴ ሆኖ ሊከስር ይችላል፣ ሊታመም ይችላል፣ ትዳሩ ሊቃወስ ይችላል፣ ልጆቹ ላይ ሙሲባ ሊደርስበት ይችላል፣ የተለያዩ ቀውሶች ሊደርሱበት ይችላል። እነዚህን በሰብር ዋጥ ያደረገ በጽናት በሪዳ አይወድቅም። ዳግም አፈር ልሶ ይነሳል። ቢወድቅም ወድቆ አይቀርም። ኢማኑ ለጽናት ስንቅ ይሆነዋል። ከስር አይመነገልም። ጽኑ ነው ሙእሚን እያሉን ነው። የሚገርም ምሳሌ ነው። ሙናፊቅስ እንስማ ምን እንደሚሉ ومثل المنافق كالأرزة لا تزال حتى يكون انجعافها مرة واحدة እንዲህ አይነት ዛፍ ነው ሙናፊቅ አሉ። ኃይለኛ ንፋስ ሲመጣ ይሄ የማይወዛወዝ ዛፍ ነው። ዛፎች ንፋስ በቀላሉ አያወዛውዘው፣ ጠንካራ ይመስላል ሲታይ። ግን አንድ አውሎ ንፋስ ሲመጣ ከስር መንግሎ ያወጣዋል አሉ። ሙናፊቅ እንደዛ ነው። የሆነ ሙሲባ ሲያጋጥመው ዲኑን ይተዋል፣ ከአላህ ጋር ይጣላል፣ አኺራውን ይረሳል። አላሁ ዐዘ ወጀል እውነተኛ ሙእሚኖች ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።